ምን አረገ ኦሮሞ ከክርስትና ጋር ለምን ታያይዘዋል የጃዋር ትግል መስጊድ ሊሰራ አይደለም አሉ ኢትዮጵያ የሁሉም ናት አይደለም የክርስቲያንም የእስላምም ናት ሁሉም መስጊድ አለ ቤተክርስቲያን ግራና ቀኝ አለ ምን ጠፋ ቢገዛስ ሀገር አይደለም ዓለም ለምን አይገዛም እስላም ጥያቄን ከመለሰልኝ ስንት ጅብ አልገዛንም እንዴ በየቤተ ክርስቲያኑ ማለት ነው እንደ አጀንዳ እንኳን ተይዞ ጾም ጸሎት ለኦሮሚያ ሀገር ለኦሮሞ ህዝብ ተብሎ ጸሎት ተደርጎ ያቃል የኦሮሞ ህዝብም ደግሞ እኮ በሚያመልከው ቸርች ራሱ አይጠይቅም ኦሮሞ እኮ በኢየሱስ ሚደንቅ እኮ የኡነት የሚደንቅ በቃ ራሱን ችሎ በሃይማኖትም በእምነትም እንኳን ጸልዩልን ብሎ በሚያመልከው ቸርች እንኳን አጀንዳ እንኳን አያሲዝም በመንፈሳዊም በዓለማዊም የማንንም እርዳታ አይጠይቅም ራሱን ችሎ ኡነት እኔ ከእንደዚህ አይነት ህዝብ መፈጠሬን ክብር ለእግዚአብሔር በእውነት በጣም ነው ደስ የሚለኝ ሁለት አጀንዳ ነው ያለን ዛሬ አንደኛውና ዋናው ሰበር ዜና ከዚህ ሰዓት በኋላ በመላው ኦሮሚያ በኦሮሚያ ወጣቶች የታወጀ የማንኛውም አይነት ትራንስፖርት እንቅስቃሴ ከወረዳ ከገጠር ወደ ወረዳ ከወረዳ ወደ ዞን ከተማ ከዞን ከተማ ወደ ዋና ወደ አዲስ አበባ የሚሄድ ምንም አይነት መኪና የለም ጥንቃቄው ዝግጅቱ ተጠናቋል ቄሮ በሚገባ ይሄንን አስቦበት አውጥቶ አውርዶ ከብዙ ክርክርና ጭቅጭቅ በኋላ የነገው ሰኞ ነው የተመረጠው ባለፈው ሰኞ ነበር የሚሆነው በበዓል ምክንያት ባረፋ ምክንያት ወደዚህ መጥቷል እሱም በዝርዝር እና ያለ መጨረሻ ላይ ነው ብዙ ከተለያዩ ቦታዎች አንዳንድ ለእናንተ ይሆናል ያልኳቸውን የቄሮችን የተለያዩ ዞን ላይ ያሉ ቄሮች አስተያየት ሰብስቤላችሁ ይዤ መጥቻለሁ አሰራጩት እንግዲህ ሼር በማድረግ አድርሱት ወደ ጉዳያችን ስንገባ ለዚህ ያነሳሳው ቄሮ ምንድነው ችግሩ ምንድነው ብሎ የሚጠይቅ አካል ካለ ግልጽና ግልብ ነው ያም ምንድነው በኃይለ ሥላሴ ጊዜ ምን ተፈጠረ መሰላችሁ ወራሪው ጣሊያን ሲመጣ ኃይለ ሥላሴ ሸሽተው ሄዱ ኃይለ ሥላሴ ሸሽተው ሄዱና አገር ውስጥ ያለው ታጋይ በተለይ በላይ ዘለቀ ቅልጡ በሚገባ ጦሩን መርቶ ሽፍታ ስለነበር በፊትም ጦሩን አስተማርቶ ምን ብሎ እና አብቹ የሸዋ ፈረሰኞች ጣሊያንን ተዋግተው አባረሩ ካባረሩ በኋላ ግን ማንን ጠሩ ከማናቀው መልአክ የምናቀው ሰይጣን የምናውቀው ቡዳ ይሻላል ብለው ኃይለ ሥላሴ መልሰው ጠሩት ከሸሸበት መጥቶ ምን አለ በላይ ዘለቀ ቂልጡን ምን ላርግለ ሲለው እናቴ ድሮ በላይ ብላኛለች አለው ወሰደና መስቀል አደባባይ ላይ አንጠለጠለው ሰቀለው አብቹን ያ ማን ነው ይሄንን ጦር የደመሰሰው ማን ነው እዚህ ፈረሰኛው ሲባል ያ ልጅ ነው ልጁ እያሉ ነው የሚጠሩት ስሙ መጥራት ይፈራሉ ለሰይሳቸው ተላላኪዎች ማለት ነው ልጁ ብለው ሲሏቸው አምጡት ሲሉ እሱ አልመጣም ብሏል ከርሶ ጋር መገናኘት አይፈልግም ተብለው በሚባሉበት ጊዜ አሳዱና ጨርሱት ብለው ጦር አዝምተው በዘመናዊ መሳሪያ ከወራሪ እንደገና መልሰው ወስደው አገር ሽጠው በዘመናዊ መሳሪያ አብቹንም ገደሉት ይሄ ነው ዛሬ እየሆነ ያለው የኢትዮጵያ ሕዝብ እንደሚያውቀው የመጀመሪያውን ኢህአዴግ በቀንደኝነት ባንደኝነት የተፋለመው ከአርቲስት አጫሉ ሁንዴሳ በሚያሳዝን ሁኔታ በእነዚህ ሰላቢዎች ተገድሏል ያን ተከትሎ ያንን ትግል ሲያራምድ የነበረው ሲመራ የነበረው ጃዋር መሐመድ እንደ በላይ ዘለቀ ታስሯል ይግደሉት አይግደሉት እሱን እንመጣበታለን በአባትነት ለውጡን ሽግግሩን ይዞ ሲመራ የነበረው ለማ መገርሳ የቆም እስረኛ ነው ከቤት አይወጣም በሻቢያ ወታደር ነው የሚጠበቀው የኤርትራ ወታደር ነው የሚጠበቀው ስልክ የለው ምን የለው ኦሮሞ ሚዲያ ኔትወርክ የዚህ ትግል ሞተር የነበረው ባውን ሰዓት ንብረቱ ተሰባብሮ በባለጌዎች ተዘርፏል ቤቱ ባዶ ነው መስታወት የለም ባልቦላ የለም ሁሉ ነገር ነው ነቃቅለው የወሰዱት ቄሮ የኦሮሞ ወጣት ማለት ነው ቀሬ የኦሮሞ ወጢት ማለት ነው ሴት ማለት ነው እንስትና አንስታይ
እነኚህ ሁለቱ የኦሮሞ ወጣቶች ጦርነት ታውጆባቸው በአሁን ሰዓት ከ1 ሚሊዮን በላይ የኦሮሞ ወጣት በእስር ይገኛል ደስ ካላቸው ከዛ ውስጥ ያይኑ ከለር ከደበራቸው ጸጉሩ በጣም ያደገ ከሆነ እያወጡ ይረሽናሉ እናት ልጆቿን አጣ በጭንቀት ውስጥ ትገኛለች ስለዚህ የታግሎ ይህ ታሪክ የኃይለ ሥላሴ ዘመኑ ታሪክ የባለፈው ታሪክ ዛሬ ላይ ሊደገም አይችልም የዛሬ የተጀመረው ዘመቻ አንድ የኦሮሞ እናት ልጄ ታስሯል ብላ እስካመለከተች ድረስ ይቀጥላል እቀባው ይቀጥላል ትግሉ ይቀጥላል አንድ የኦሮሞ እናት አይደለም ዋናዎቹን አይደለም ሌሎቹን ስለዚህ በዚህ ሁኔታ ላይ ነው የምንገኘው ጠቅላዩ አንድ ነገር ብለው ነበር በቀደምለት እባካችሁ እናንተ የፖለቲካ ሰዎች ሌላው ሞቶ ታስሮ እናንተ ሳትታሰሩ ሳትሞቱና ሳትደሙ ስልጣን አታስቡ ብለዋል መልካም ላለፉት 27 ዓመት ክቡር ጠቅላይ ሚኒስትር ሆይ እርሶ ነው ተኮ ሲገሉ ሲያስሩ ሲደፍሩ የነበሩት ወንዶችን ሲደፍሩ ሴቶች ብልት ላይ እንጨት ሲከቱ የነበሩት የደህንነት የኢንሳላፊ ኮርሶ ነበሩ እነ ታከለ እነ ሽመልስ እነ ታየ ደንዳ ጠቅላላቸው ኢንክሉዲንግ ለማ መገርሳ ይሄንን በይፋ ወጣችሁ መንግስታዊ ሽብር ስንፈጥረ ነበር ብላችሁ አድሚት ስላደረጋችሁ የተቀበልናችሁ ለማ ባቋሙ ጸንቶ ከህዝብ ጎን ነው ዛሬ ድረስ ስለዚህ ነው እሱን ስም ደጋግመን ማናነሰው ካጢያቱ ንጹህ ነው ይያልና አይደለም አጢያት ግን ንስሐ ሰው ከገባ ንስሐ የገባ ሰው ደግሞ ዛጢያት ውስጥ የማይመለስ ከሆነ ንስሐው ተቀባይነት አለው እርሶ ግን በዚህ ታሪክ ውስጥ ኖት መልካም ማን ያልተገረፈው ማን ያልሞተው ማን ያልታሰረው ኦሮሞ እነ በቀለ ገርባ እነ መራራ ጉዲና እድሜያቸውን በእስር ቤት ያሳለፉ የኦሮሞ ወጣት በሬቻ በአንድ በዓል ላይ ብቻ ከ1000 2000 ህዝብ ያለቀበት ኦሮሞ ህዝብ የኦሮሞ ወጣት በየከተማው በየወረዳው የረገፈው ወይስ እርሶ ኖት የሞቱት እርሶ ኖት እንደ ሞተው ታስረው ተገርፈው ለዚህ ስልጣን የበቁት ክቡር ጠቅላይ ሚኒስትር ሆይ እርሶ እኮ ሲደበቁ ነበር ጓሮ ለጓሮ ሲገሉ ነበር ተደብቀው ሲያስገድሉ ነበር ታዘው እንዴት ነው ነገሩ አዘው ሲያስገድሉ ነበር እርሶ የት ጋር ነው እርሶ የታሰሩት የት ጋር ነው እርሶ የደሙት የት ጋር ነው እርሶ የሞቱትና ነው ወደ ስልጣን የመጡት በእኛ ደም አይደል እንደ እርሶ ወደ ስልጣን የመጡት በኦሮሞ ወጣት ደም አይደል እንደ ከ5000 ወጣት በላይ ረግፎ አይደለም እንደ ባጫሉ ለደረቱ ለጥይት የሰጠውን አጫሉ እኮ ነው እርሶ ለስልጣን ያበቃውን እኮ ነው የገደሉት ስለምንድን ነው የሚያወሩት ስለማን ነው የሚያወሩት ስለ 100 ዓመት ታሪክ አይደለም እናወራው ስለ ሚኒሊክ ዘመን አይደለም እናወራው እኛም አክቲቪስት በነበርንበት በዚህ ውስጥ አብረን በተሳተፍንበት የኔም እጅ አለበት የርሶ ጠቅላይ ሚኒስትር ለመሆን ስለሱ ታሪክ ነው የምናወራው ስለ ዛሬ 2 ዓመቱ ስላለፈው 2 ዓመት ማለት ነው ማን ነው ያልሞተው ማን ያልተገረፈው ማን ያልታሰረው መጀመሪያ ዞር ብሎ ራስ ማየት ይፈልጋል ኦፒዲዮ አንድም ዘመን መስዋዕት የከፈለበት ታሪክ የለም ኦፒዲዮ ለ27 ዓመት ሲላላክ ሲገል ሲያስገድል ሲያሳስር ነበር ይሄን እናንተ ታሪክ የት ቦታ ነው የተፋለማችሁት የት ከማን ጋር የኦሮሞ ወጣት አይደል የተጋደለው ዛሬ የገደላችሁት ጀግና እኮ ነው እናንተ ለዚህ ያበቃው ይሄ ከኔ ጀርባ የሚታየው ይሄ አጫሉ እንዴሳ እያንዳንዱ ሱሪ ላይ በምትሸናበት ሰዓት ደረቱን ለጥይት ሰጥቶ ከሞትኩም ልሙት ለህዝቤ ብሎ እሱን የገደልከው ጀግናን የገደልከው የእናንተ ባህሪ ተሽሎክልኮ ስር ለስር ሄዶ ጀግና መግደል ነው ስራችሁ ጀግና አይገደልም በዚህ ባይዘ ወያኔን አደንቃታለሁ ቴዲ አፍሮን አልገደለችም አጫሉ እንዴሰን አልገደለችም ወያኔ ታንኪዩ አገር መገንባት ይሄ ነው
የሐሳብ ልዩነት ያለ ነው ጥላውን ገሰሰ አባረ በለው ያንና አመፀኛ ተገንጣይ ወንበዴ መድረሻ ሳጠው ግረቦ አሳደው አስኪደው በዳዴ ብሎ ዘፍኖ እኮ ሲገቡ አልገደሉትም ጎበዝ 50 እና 60 ሺህ ሰው እኮ ነው ያለቀባቸው አልገደሉትም እናንተ እርጥብ ፖለቲከኛ ስለሆናችሁ ፈሪ ስለሆናችሁ ትችት ስለምትፈሩ እውነት ይዛችሁ ስለማትሄዱ የወጠጤ ፖለቲካ ነው የምታካሂዱት የወጠጤ በነገራችን ላይ ይሄ የተጠለፈ ትግል ብለ ጽፈ ሜዳ ላይ በተንከው መጻፍ ባውን ዘመን አይሰራም never and ever የሚጠለፍ ትግል የለም ትግል የሚጠለፈው ትግሉ የፓርቲ ሲሆን ነው ትግል የሚጠለፈው ትግሉ የፓርቲ ሲሆን ነው ኦነግን በማጥፋት ካፋውን በማጥፋት በማሰር በመግደል የምትቱመን ተወስደው ድልና ስልጣን የለም ለምን ትግሉ የህዝብ ነው ይሄ ትግል የኦሮሞ ህዝብ ትግል ነው እንደ ህዝብ 1 ሚሊዮን ወጣት አስራል አይደል ነገም ይጀመረውን ደሞ መጨረሻ ላይ ነግራችኋለሁ በዛ ላይ ውጤቱን እናያለን እንዴት እጅን ጠምዝዘን በስነ ስርዓት ማንቁርትን ይዘን በስነ ስርዓት እያንዳንዷን እስረኛ ተፈታለ ለገደልካቸው በህግ ትጠየቃለ ነው ምልህ 4 ነጥብ የህዝባዊ ትግል ነው በህዝብ ትግል የመጣ ውጤት ነው የህዝብ ትግል አይጠለፍም ለምን ባለቤቱ ህዝብ ነው ከስንቱ ተጠልፋለ ጆዋርን ብትገለው ከጆዋር የባሰነ የሚመጣው ኳላ መራራን ብትገለው ከመራራ የባሰነ የሚመጣው ህዝቡ ግን የትግሉ የለውጡ ባለቤት ህዝብ ነው ህዝቡ የሆነኛል ያለውን ሰው መርጦ ያስቀምጣል እንጂ እነሱን ስለገደልክ አንተ ስጣለ አትቆይም እድል ነበረ ቀጣይ 10 አመት የመምራት ሙሉ እድል ነበረ ማንንም ቀና ብሎ ማያይ ኦፒዲዮ ኦዴፓ በነበርክበት ሰዓት ሙሉ እድል ነበረ የኦሮሞ ህዝብ እድል ሰጥቶ ከጎን ነበር ሁላችንም ዛሬ ከዚህ በኋላ ከኦሮሞ ህዝብ ጋር ምንም አይነት ግንኙነት የለም እንደመረጥከው የማሸነፍና የመሸነፍ ፖለቲካው ገብታል እንግዲህ ወይ ህዝብ ያሸንፋል ወይ አንተ ፓርቲ ታሸንፋለህ ማለት ነው ህዝብን ይሄ ነው የሚሆነው ይሄ የኛ ምርጫ አይደለም ኔቨር በደማችን ከ5000 ወጣት በላይ የኦሮሞ ህዝብ ገብሮ ነው እናንተን ለስልጣን ያበቃው ጥያቄውን እናንተ እንድትመልሱለት ነበር የሚፈልገው ካጫሉ በፊትም አይደለም ከዛ ከአመት ምናምን በፊት ወደ ብልግና ፓርቲ ሳትቀየሩ ማለት ነው አታፍርም እንደ 27 አመት ተላላኪ ነበርኩ ብለ ባፍታ ወርተ ተነስተ ቀጣይ ሌላ 27 አመት ደግሞ ለነፍጠኛ ልላላክ እድል ስጡኝ ስትል አታፍርም እንዴ አይሰቀጥጥም እንዴ ያስጠላል እኮ ከልክ ያልፋል ኦሮሞ ይሰማኛል ጅርቱ ትሰማለህ ጅራ ያሉ ነው ነገ ጧት ታየዋለህ መኖራቸውን ህዝብን ያሸነፈ መንግስት የለም ህዝብን እንደ ህዝብ ያሸነፈ መንግስት የለም አበደን የለም በነታደሰ ብሩ ላይ ተሰራው በደል ዛሬ አይደገምም በእነ ኃይሌ ፊዳ ላይ ተሰራው ዛሬ አይደገምም ጆዋርን እንደ ኃይሌ ፊዳ ልሰቅለው ከዛስ አንተ ጠቅላይ ሚኒስትር ወደ ክቡር ጠቅላይ ሚኒስትር ተብለህ ልትቀበል አፒት ወቦቹ አፑቲ አፖየቦዩ ተቀመጥክ ለካ ሙሉ የኦሮሞ ህዝብ ጆዋር ነው ዛሬ ሙሉ የኦሮሞ ህዝብ ጆዋር ነው ምንም አታመጣም ምንም ህዝብን ማሸነፍ አትችልም የህዝባዊ ትግል ነው የኦሮሞ ህዝብ እንደ ህዝብን ያለቀበት ወንድ ሴት ህፃን አዋቂ አሮጊት ሽማግሌ ሳይል የህዝብን ጥያቄ ነው የሚስተናገደው ህዝብ በፈለገው መርጦ ኢኬሌ የሆነኛል ያለውን ነው አስቀምጦ በዛም ይተዳደረው እዛውስ ለመመረጥ ነው መስራት ሐሳብ ይዘ ነው መጓዝ ጠመንጃ ይዘ ቤት ለቤት አይነፋም
ሞከርክ እኮ እንኳን አይደለም ሙሉ ኦሮሚያን አይደለም ወለጋም በሁለት ወር ምን ሁለት ወር በሁለት ሳምንት ሰጥ ረጭ አረጋለሁ ብለ ገብተ በሄሊኮፕተር ተጠቅመ ምን ብለ ዛሬ 2 አመቱ ነው ወለጋም ማንበርከክ አልቻልክም ጭራሽ ተጠናክሮ ብረት ለብሶ ነው የመጣው ዛሬ ሙሉ ኦሮሚያን ማንበርከክ ያምራል እንዴ ትላንት ያንን ያዴግ ጠንካራውን ያዴግ ሙሉ የነበረው ሙሉ ሰውነት የነበረውን ያዴግ እኮ ነው አንበርክኮ እኮ ነው አንተ ወደ ስልጣን ያመጣው የኦሮሞ ህዝብ ዝም ብሎ መሰለ እንዴ እኛንን እንደ ፓርቲ ታገለን እዚህ ደረስነው ትላለ እንዴ ምን ማለት ነው አንተ ፓርላማ እንኳን ቆይ ዛሬ አዴፓና የነፍጠኛ ግሩፕ ሌላ ግሩፕ አለ የነፍጠኛ ግሩፕ ከአዴፓ ጋር ሆነው ነው ዛሬ ባይዴ ነፍጠኛ አርበኞች ግንቦት 7 ድርጅት ኤርትራ ያለ አትክልትና ቆስጣና ሰላጣ ከመትከል ውጪ አንድም ቀን አንድ ጥይት ተኩሶ መከላከያ መጥቶ አያውቅም ተሳሳትኩ ጓዶች አንድም ቀን በታሪክ ማለት ነው አያውቅም ዛሬ ግን አብይን ተደግፎ አብዩስ ገብቶ ያንን ጥማቱን ተወጣ በኦሮሞ ወጣት ላይ ሚዲያ አደራጅቶ የሚሞተው ኦሮሞ ሲባል የአማራ ጄኖሳይድ በኦሮሚያ ክልል አማራ ላይ ጄኖሳይድ ተካሄደ ይሏል ፌክ ኒውስ ማለት ነው አንድ እውነት ግን ትበቃለች ልክ ኢንተርኔት ሲለቀቅ የወጣው ሬሳ ጠቅላላ የተገደለው ጠቅላላ ኦሮሞ ነው አዲስ አበባ ውስጥ የአዲስ አበባን ዱርዬ በመከላከያና በፈጥኖ ደራሽ በስናይፐርና በመትረየስ ላንድ ክሩዘር ላይ አጅቦ ወጣቱን ኦሮሞን ያሳደደ ሲገል የነበረው መንግስት ነው ስለምንድን ነው እስክንድር ነጋ የምታስረው ፍታው ምን አረገ እስክንድር በሐሳብ ነው የሚዋጋው ለእስክንድር በሐሳብ እናሸንፈዋለን በተዘጋጀው መንገድ እናሸንፈዋለን የራስን ጉድፍ እሱ ላይ አትለጥፍ ለሱ ስፖንጅና ታጣፊ ፍራሽ አልጋ አስገብተ ዲሽና ቴሌቪዥን አስገብተ ኢንጆይ ያስደረከው አስሬው አለው እንደ ጀዋር ለማለት ነው ጀዋር መሬት ጨለማ ውስጥ አስረው ይሄን ኦሮሞፎቢያን እንዲ አውጥተ ካፍንጫ እስክጥለው ድረስ የኦሮሞ ህዝብ እስከ ጥግ ይታገላል እስከ ጥግ ማለት ነው ያን ሁሉ ወጣት ያስረገፍነው ደጭማሪ ድጋሚ እና አጫሉን ልንጠላ ልናስበላ ወጣቶቻችንን ልናስበላ ልናሳርድ አይደለም ረፍት አላገኘም የኦሮሞ ህዝብ አንተ ስልጣን ላይ ከመጣ ጀምሮ ረፍት አንድም ቀን ችሎ ነው የኦሮሞ ህዝብ ናቹራሊ ገራበለተ ማለት ሆደ ሰፊ ነው it is why ይሄን መስዋዕትነት የከፈለው አሁን ግን ትግስቱ አልቋል enough is enough አንተ አይደለም ነጅዋር የምትፈታው never አትፍታ እንዳፈታ ማንንም ቄሮ ነው የሚፈታቸው እያንዳንዱን ቆጥሮ የሚረከብ ቄሮ ነው የኦሮሞ ወጣት ቀሬ ሷለች የምትረከብ እንዳትጠራጠር የነን የት ቦታ ነው ሞተ የት ቦታ ነው ደምተ የት ቦታ ነው ቆስለ ወደ ጠቅላይ ሚኒስትር የመጣው ባክ በየትኛው ታንክ ከማን ጋር ተታኩሰ የቱ ጋር ባዶ እጁን ደረቱን የኔ ኢትዮጵያ ህዝብ አያውቅም እንዴ ማን ነው ማያውቅ እነ በቀለ ገርባን እንዴት አርገን ስንት ወጣት መስዋዕት አርገን እንዳስፈታን እኮ እናቃለን አልዘመሪዝም በሽታ አለብህ ሲጀመር እኔ ድሮን ያልኩት አማኑኤል መግባት የነበረበት ሰው ነው በስህተት 4 ኪሎ የገባው ብያለሁ አማኑኤል ሆስፒታል መግባት የነበረበት ሰው ይሄን ያልኩት ከዛሬ 2 አመት በፊት ነው ለምን እብደቱ ሲጀማምረው ይሄ ሰው የጤነኛ አይደለም ወደ ሐኪም ቤት ነው መሄድ ያለበት ነው ያልኩት የት ቦታ ተዋግተ ምን ላይ ተዋግተ ከማን ጋር ተዋግተ ኮያኔ ጋር እንዴት አንተኛን ስታስገድላል ነበር እንዴ ከነሱ ጋር ሆነ 27 አመት ኢንሳሌ ዝም ብለ ከቸርች ነው እንዳምጥቶ የሾመ ጌታቸው አሰፋ ንገረኝ እስቲ ከኪዳነ ምሕረት ነው እንዳምጥቶ የሾመ
ከቁልቢ ነው አምጥቶ የሾመ ወይስ ከጎርጊስ ነው ወይስ ከመስጊድ ነው ከአንዋር መስጊድ ነው ወይስ ከፈቲ መስጊድ ነው ባከት ሾምከው ስትጠበጥብ ነው የኦሮሞን ወጣት ስትደፍር ስታስደፍር ነው የኦሮሞን ወጣት የሌሎችንም ብሔረሰቦች ያማራውንም ጨምሮ በዛን ሰዓት አይደለም እንዴ እኮ መሬት ላይ ያለው እውነት ነው ምንድነው የምታወራው ስፒከር ተሰጠኝ ብለ ጠረቅ የምትለው ማን ላይ ኦሮሞ ራሱን ለመከላከል ከበቂ በላይ ነው እንኳን ዛሬ አይደለም ትላንት ወዲያም ኦሮሞ ራሱን ለመከላከል ከበቂ በላይ ነው ያሽ መደምዳል ሁለተኛው አጀንዳ ቄሮ ምን አይነት እርምጃ ሊወስድ ነው ምንድነው ያወጀው አዋጅ የሚለውን በዝርዝር እናያለን ከዛ ውስጥ አንዳንድ ከየዞኑ አካባቢ ከተለያዩ ኦሮሚያ አቅጣጫዎች የተሰጡ አስተያየቶች ሁሉንም ማድረስ አልችልም አልቅም ፈራን አብዱሰላም የሚባል ልጅ ላይ ገብታችሁ ተከታተሉ ግን በኦሮሚኛ ሊጻፈው አማርኛ ለምታደምጡ ብሔረሰቦች ነው እኔ እየሰራው ያለሁት እሺ የከተማ ውስጥ እንቅስቃሴ ምንም አይነት እግድ የለውም በየትኛውም ከተማ ውስጥ እኔ አይደለም የኦሮሚያ ወጣት የኦሮሞ ቄሮና ቀሬ ያወጡትን ለብሲ ይባላል በኦሮሚኛ በአማርኛ መግለጫ ወይ ማስታወቂያውን ነው ያነበብኩላችሁ እየተረጎምኩላችሁ ያለሁት መሬት ላይ ያሉት እኛ አየር ላይ ነው ያለነው እኛ የነሱ ድምጽ መሆን ነው እኛ እነሱ የሚያስተጋቡትን የነሱ መተርጎም ነው ለእናንተ ማድረስ ነው ስራችን መሬት ላይ ያለው የኦሮሞ ወጣት ባውን ሰዓት ያዘጋጀው ምንድነው ማንኛውም አይነት የከተማ እንቅስቃሴ አልታገደም በየትኛውም ከተማ ኦሮሚያ ከተማ ውስጥ መኪና ማንኛውም ነገር ሩቲን አክቲቪቲዎች ይከናወናሉ ሰው እንደፈለገ ማርኬት ይሄዳል ሱቅ ክፍት ነው ምግብ ቤት ሆቴል ጭፈራ ቤት ሁሉ ነገር ክፍት ነው ይሄንን ያደረጉበት ምክንያት እነሱ ባቀረቡት መሰረት እኛ በከተማ ውስጥ በመንንቀሳቀስበት ወይ ደግሞ ማቀብ በመንጥልበት ሰዓት ረብሽ እየፈጠረ ብልጽግና የግለሰቦችን መኖሪያ ቤት እያቃጠለ የግለሰቦችን ሆቴል ንብረት እያወደመ ስማችንን እያጠፋ ስለሆነ ሌላ ታክቲክ መቀየር አለብን ብለው ያወጡት ህግ ነው ህጉ ምን ይላል ምን ያካትታል አብረን ምን ነው እሺ ህጉ ከየትኛውም ወረዳ ከተማ ከገጠር ከየትኛውም ገጠር ወደ ወረዳ መሄድ አትችልም ወደ ወረዳ ከተማ ከየትኛውም ወረዳ ከተማ ወደ ዞን ከተማ መሄድ አትችልም በማንኛውም አይነት ትራንስፖርቴሽን ከየትኛውም የዞን ከተማ ወደ ዋና ከተማ ወደ ፊንፊኔ መግባት አትችልም ይላል ህጋቸው ያወጡት ህግ ስለዚህ የነዳጅ ቦቴንም ጨምሮ ማንኛውም የጭነት መኪና የትራንስፖርቴሽን ከክፍለ ሀገር ከወረዳ ከአንድ ከተማ ወደ ሌላ ከተማ በይፋ በኦሮሞ ወጣት በኦሮሚያ ክልል ውስጥ حرام ሆኗል ለስንት ቀን እስከ መቼ ራሳቸው ተለዋጭ መግለጫ እስኪያወጡ ድረስ እነሱ ባሉን መሰረት በውስጥ በደረሰ መረጃ መሰረት ጠቅላላ የኦሮሞ ወጣት ከጇር ጀምሮ ጠቅላላ የኦሮሞ ወጣት ከእስር ቤት እስኪወጣ ድረስ አንድ የኦሮሞ እናት ልጄ እስር ቤት ቀርቷል ካለች እቀባው ይቀጥላል ነው ያሉት አንድ የኦሮሞ እናት ልጄ በእስር ቤት ቀርቷል ካለች እቀባው ይቀጥላል ማለት ነው ስለዚህ ሁሉም ክልል ምን ሊያጋጥመው ነው የእህል አቅርቦት የሸቀጣ አቅርቦት የነዳጅ አቅርቦት ምክንያቱም ኦሮሚያን ተሻግሮ ኦሮሚያን አልፎ ስለሚሄድ እኛ እዚህ ከመጮጪ ባይዘ የዚህ አይነት መስዋዕትነት የሚያስከፍል እርምጃ ህብረተሰቡ የኦሮሞ ህዝብም ሆነ የትኛውም ህዝብ አክቲቪስት ስላዘዘው በአክቲቪስት ታዞ ወይ በፖለቲካ ፓርቲዎች ታዞ አያደርግም አትጠራጠር ይሄንን ውሸት ምክንያቱም ምንድነው ታዲያ የሚያስደርገው የመንግስት ሪል ጭቆና የመንግስት መሰረታዊ መሬት ላይ የሚታይ ግፍና በደል ስትፈጽምበት ህዝቡ ከዛ በደልና ያንን ሪዚስት የሚያደርግበት ለምሳሌ ይሄን ለምን መረጠ የኦሮሞ ህዝብ ለምን አይዋጋም ልትለኝ ትችላለህ ጥሩ ጥያቄ ሊሆን ይችላል እንደ መሰረታዊ ማየት ይቻላል
የትግራይ ክልል በቂ መሳሪያ አለው አማራ ክልል በቂ መሳሪያ አለው ኦሮሚያ ውስጥ ግን ሜንጫ የእርሻ መሳሪያ በፓርላማ አብይ አህመድ አሊ ወይ ደግሞ አብዮት ካሳይ ወይ ደግሞ አብዮት አየለ የሚሉት ሰውዬ በፓርላማ አቅርቦ ሜንጫ 20 ዓመት ያሳስራል ብሎ ሜንጫ ሳይቀር ለቅሞባቸዋል ስለዚህ ሰው ባለው ነው የሚዋጋው አንድ ጊዜ ኪሎሽ ታቃላችሁ እቺ ጥልፍ እናቶች የሚሰሩባት እሷም የጦር መሳሪያ ትሆናለች ባለ ነው የምትዋጋው ስለዚህ ኦሮሞዝ የመጣበትን በደል የመጣበትን የዘር ማጥፋት ወንጀል ባለው ነገር ይከራከላል ኦሮሞ ምን አለው ሪሶርስ አለው አባቴ ሪሶርስ አለው ኪሎሽም የጦር መሳሪያ ይሆናል ስላንዱ ይስቃል የጦር መሳሪያ አለው ኦሮሞ ምንድነው የሱ የጦር መሳሪያ የቆዳ ስፋቱ አንድ አቀማመጡ ዋና ከተማዋን ከቧት ስላለ ሁለት ሪሶርስ ማንኛውም ኢትዮጵያ የምትባል ሀገር የሚተዳደረው በኦሮሞ ሪሶርስ ነው ከጅማና ከሲዳማ ከኦሮሞ ቀጥሎ የሲዳማ ቡና በዚህ ቡና ነው የሚተዳደረው ይሄም ሪሶርስ የትኛውም ሪሶርስ ወደ ዋና ከተማ መጥቶ ነው የሚመለሰው ባይዘይ ከዚህ ባሰ አለ ቄሮ ያቀደው እቺ ማስፈራሪያ ነች እቺ ማስጠንቀቂያ ነች ከዚህ የባሰ አለ ተስፋ ከቆረጠ ሚወስደው ሊወስድ ያቀደው ያሰበው እርምጃ አለ ይሄ አያስኬድም አገር ለአገር ውድመት ያመጣል ስለዚህ ፕሊስ አብይ አህመድ በክብር ስልጣኑን ቢያስረክብ የተሻለ ነው መምራት አልቻለም አትችልም በቃ ይሄ ኦሮሞ ህዝብ ውሳኔ ነው አትችልም አትመራኝም ብሏል በግድ አትመራው ስለዚህ ማለት ነው ማንኛውም እንቅስቃሴ እነዚህ ታቅቦች ተደርገዋል በኦሮሞ ወጣት ከነገ ጀምሮ ከክፍለ ሀገር ወደ ክፍለ ሀገር ከወረዳ ወረዳ ከከተማ ወደ ከተማ መሄድ it is too much risk ይሄን ለማድረግ የግዴታ ምን ይፈልጋል ኮንሰንሰስ ድርድር ይፈልጋል ከኦሮሞ ህዝብ ጋር ድርድርና የኦሮሞን ህዝብ በይፋ ወጥቶ ይቅርታ ጠይቆ ስልጣንን በአግባቡ ለሌላ ሰው ማሻገር ይፈልጋል ማሻገር ለሚችል ሰው አብይ ለሁለት ዓመት አሻግረን በዚህ ውስጥ የራስ መልካም ገጽታ መልካም ነገር ሰርተ አሳይተ እንደ አንድ ፓርቲ ተወዳዳሪ ሆነ በክብር ተመራጭ ሁን ተብለሃል እድል ተሰጥቷል ስትደገፍ የኦሮሞ ህዝብ ሲደግፍ ነበር አይብላል በአጠቃላይ እቀባው ይሄ ሲሆን ከአንዳንድ አካባቢዎች የተሰጡትን አስተያየቶችን ሃይላይት ላረጋችሁ ፈልጋለሁ በቀጥታ ወደ ፍቅር አገር የሆነው ወደ ሐረርጌ ወስዳቸዋለሁ ሐረርጌ ሙሉ በሙሉ ዝግጅታቸውን አጠናቀዋል ምዕራብ ሐረርጌ ምስራቅ ሐረርጌ ከጭሮ አንስቶ ከመታራ በታች ወደ ፋንታሌ መመጣትላቸዋለሁ ፋንታሌ ራሳ ፋንታሌ ማለት መታራ ነው እዛ ከመድረሴ በፊት ሐረርጌን ጨርሼ ወደዚህ ልመለስ ሐረርጌ ላይ ሙሉ በሙሉ ዝግጅታቸውን በሁሉም የትኛውም እያንዳንዷ ገጠር ከተማ ላይ ዝግጅታቸውን 100% ጨርሰዋል ነገር ግን ደንገጎ ላይ አንድ ሐሳብ ሰጥተዋል ደንገጎ ከሶስት አቅጣጫ ነው የሚገናኘው ነው ያሉት ከሐረር የሚመጣ መኪና ከድሬዳዋ የሚመጣ መኪና ከአዲስ አበባ የሚመጣው መኪና የሚገናኝበት ነው ስለዚህ ቀርሳ ላንጌ የሚባሉ ቦታዎች ከአዲስ አበባ የሚመጣው ወደ ደንገጎ ከአዲስ አበባ ወደ ሐረር ወይ ወደ ድሬዳዋ ለመሄድ መገንጠያው ላይ ሳይደርስ ያሉ ከተማዎች ላይ ችግር አለ በባለፈው 5 ቀን ቀባ ከዛ ሲመጡ ነበርና እዛ ላይ እርምት ይወሰድ አስተካክሉ ቄሮች ተብለው የነዛን አስተያየት ይሄን አስተያየት የሰነዘሩበት ሁኔታ ነው ያለው አርጌ ከዚህ በተረፈ ሙሉ በሙሉ ዝግጁ ናቸው ከዚህ ለሊት ጀምሮ ፊንፊኔ ዙሪያ አዲስ አበባ ዙሪያ ሰበታን ጨምሮ ቡራዩን ጨምሮ ወደዚህ ወደ አዳማ መስመር ጨምሮ ሁሉም ዝግጁ ነው አንድ አስተያየት የሰጡት ምንድነው ወደ ሰላሌ በሰላሌ በኩል በባለፈው 5 ቀን ቅብ ላይ ችግር ነበር ወደ አማራ ክልል የሚወስደው መንገድ ላይ አንድ ጊዜ የመክፈትና የመዘናጋት ሁኔታ አለ ያ ይስተካከል ብለው የፊንፊኔ ቄሮች ሐሳብ ሰንዝረዋል ሻሸመኔ መስመር ሙሉ በሙሉ ባሌ አርሲ ሙሉ በሙሉ ዝግጁ ናቸው እያንዳንዷ ገጠር ይሄ ደግሞ ቻሌንጅ የሚያደርገው ከገጠር ወደ ገጠር ከተማ እንኳን መግባት አይችልም አንድ መኪና ከገጠር ወደ ገጠር ከተማ ማለት ነው it is too much difficult ወደ መሃል ሀገር ለመድረስ ማለት ነው አንድ ተሽከርካሪ እህልም ጭኖ ኩድራም ጭኖ ማንኛውንም ነገር ጭኖ ለመዘዋወር በጣም ይቸገራል ስለዚህ ሻሸመኔ ላይ ደግሞ ያሉት ምንድነው ከሐዋሳ እስከ
አርሲ ነገሌ ድረስ በባጃጅና በታክሲዎች ስለሚገናኙ በነዛ ላይ ይሰራበት ትኩረት ከባለፈው ስተት ለነማር ይገባል ብለው ይሄን ሐሳብ ነው የሰጡት አምቦ ገረገልገላ ደቺ ገረገላ ይላል አምቦ ደማታ መሬት ይንቀጠቀጣል ነው የሚለው ትርጉሙ ነው ነርሎ አምቦ ሙሉ በሙሉ ዝግጅቱን አጠናቋል እንደ ሐሳብ ያቀረበው ከወደ አምቦ በኩል ነገር ግን ከወለጋ መስመር በህገወጥ መንገድ ጥሰው የሚመጡ መኪናዎች ካሉ በዛ መስመር ላይ ያላችሁ ቄሮች አስቀድማችሁ ታርጋ ቁጥራቸውን ላኩልን ለምን ከተማ ውስጥ እንቅስቃሴ ስላለ ከተማ ውስጥ ቢቀላቀሉም ነቅለው ሊያወጧቸው ሊለዩዋቸው ይሄንን ሐሳብ ነው የሰጡት አምቦች ወደ መቱ ሙሉ በሙሉ ሉባቦርን ጨምሮ እስከ ነቀምት ድረስ ዝግጅታቸውን አጠናቀዋል ድሬዳዋ ሙሉ በሙሉ ወደ ሶማሌ የሚወስደው ወደ ምን የሚወስደው መንገድ ልጆቹ ሙሉ በሙሉ ዝግጅታቸውን አጠናቀዋል ባሌ ሙሉ በሙሉ ጅማ ዝግጅታቸውን አጠናቀዋል በነገራችን ላይ ከተማ የትኛውም ከተማ ውስጥ የህዝብ እንቅስቃሴ አልታገደም የህዝብ እንቅስቃሴ ጋር ምንም ከህዝብ ጋር የሚያገናኘው ነገር የለም የኦሮሞ ትግል ከማጋር ነው ከመንግስት ጋር ነው መንግስት የጀመረውን የዘር ማጥፋት ወንጀል በአስቸኳይ እንዲያቆም ነው በአስቸኳይ እንዲያቆምና እስካሁን ላጠፋቸው ህዝቦች ለገደለው ህዝብ በህግ ተጠያቂ የሚሆንበት ሁኔታ እንዲመቻች ነው ይሄ ደግሞ መጀመሪያ ድርድር ይፈልጋል ድርድሩ ከማጋር ነው መጀመሪያ ዋጋ ከከፈሉ እስረኞቻቸው ወጥተው በደል የደረሰባቸው ፍለፊት ተናግረው እነሱ የሚወስኑት በጋራ ውሳኔ ቄሮ ተግባራዊ ያደርጋል እነሱ ወጥተው ቄሮ እንግዲህ ራሱ ነው በቃኝ ከዚህ በላይ የምፈልገውን ነገር አግኝቻለሁ መንገድ ክፈቱ ካለ ከፍታለሁ ካለ መብቱ ነው እኛ ከፍታለሁ ሲል ከፍታለሁ ብሏል ብሎ መናገር ነው ዘጋለሁ ሲል ዘጋለሁ ብሏል መናገር ነው የኛ ስራ ከኛ መጠብቁት ይሄ ብቻ ስለዚህ ከገጠር ከተማ ወደ ገጠር ወደ ገጠር ከተማ ወደ ወረዳ ማለት ነው ከወረዳ ወደ ዞን ከዞን ወደ ዋና ከተማ መሄድ ከነገ ከዛሬ ለሊት ጀምሮ ጩፋዳ ዝግ ነው ማለት ነው ራሳ ፈንታሌ ሰበር ዜና አለ አሁን ያወራው ልክ ሊቭ ስገባ የሰማዋት ሰበር መረጃ አለች ራሳ ፈንታሌ መከላከያ ጋር ትንቅንቅ ይዟል መጠባጠብ ጀምሯል እነሱ መሳሪያም አላቸው በጣም ጀግኖች ናቸው ባይዜ ራሳ ፈንታሌ በአንድ ጥይት ሁለት ሰው ካልመቱ አይረኩም የሰማውትን ነው እንግዲህ እኔ ምን ላርክ በአንድ ጥይት ሁለት ሰው ሰርፕራይዝ ነው የሚያረጋችሁ ራሳ ፈንታሌ በጣም ከባድ ጀግናዎች ናቸው በአሁን ሰዓት ከመከላከያ ጋር ትንቅንቅ ላይ ናቸው ስለዚህ ያለው ሁኔታ እንግዲህ በኦሮሚያ ውስጥ ከዚህ ከነፍጠኛው መንግስት ጋር የኦሮሞ ህዝብ የገባው ትንቅንቅ በደሙ አጥንቱን ከስክሶ በስነ ስርዓት አታግሎ ያሉት አራት አውራዎች ተጠልፈውበታል የተጠለፈው ትግል አይደለም የተዛዛተ መጻፍ ነው ያብይ ጽፎ ሜዳ ላይ በተነው የተጠለፈ ትግል የሚለው ዝም ብሎ ነው እሱ ተረተረት ነው ያው ሰውየው ተረተረት እንደሚወድ ይታወቃል እሱ ተረተረት ነው የተጠለፈው ትግል ሳይሆን ሰዎች ተጠልፈዋል የትግሉ አውራ የነበረ አርቲስት አጫሉ እንዴሳ ተገሎብናል አንድ ጀዋር መሐመድ በእስር ገብቷል ሁለት ኦኤምኤን ኦሮሚያ ሚዲያ ኔትወርክ ባልቦላ የቤት ባልቦላ ሳይቀር ነቃቅለው ሰባብረው ንብረቱን ዘርፈዋል ሶስት ለማ መገርሳ የቁም እስረኛ ሆኗል አራት በሻቢያ ወታደር ነው ይተጠበቀ ያለው ስለዚህ መጀመሪያ ከነዚህ ጀምሮ የተጠለፉት እነዚህ ናቸው እንጂ ትግሉ አልተጠለፈም ትግሉ የህዝብ ትግል ነው የትግሉ ባለቤት ህዝብ ነው እንዳለፋ የነን አብይ እንዳትለፋ የኦሮሞ ህዝብ ትግል ነው ይሄ እንደ ህዝብ ታግሎ ያመጣው ውጤት ነው ምን ይፈልጋል ታዲያ ኦሮሞ ጥያቄዎች አሉት ከነዛ ጥያቄ በፊት ምን ይፈልጋል ከነዛ ጥያቄ በፊት ራሱ በጣቱ በኮሮጆ የመረጠውን ሰው እንዲያስተዳድረው ይፈልጋል ዛት ዝት ፒሪድ አለቀ ስለዚህ ተመራጭ እንደማንኛውም ከዚህ በኋላ ሲጀምር ከመስከረም 30 በኋላ አንተም እንደ አንድ ተቃዋሚ ፓርቲ ነህ አደራውም አልቋል መንግስት አይደለም ከመስከረም 30 በኋላ አይደለም ብትወርድም ኢትዮጵያ ትኖራለች የኢትዮጵያ ህዝብ በሽማግሌ ኖሯል እኮ ደርግ ጥሎ ሲጠፋ ለ6 ቀን ወያኔ እስኪገባ ድረስ ያኔግ እስኪገባ ድረስ ለ6 ቀን ያለ መንግስት ኖሯል የኢትዮጵያ ህዝብ ምን የምታወራው
አንተ ማን ነህ? ኢትዮጵያውን እኮ ደሞ አሁን ደሞ ምን ይላል? ራሱን እንደ እኔ ኢትዮጵያ ነኝ እያለ ነው። እኛ ከፈረስን አገር ትፈርሳለች። አገር የምታፈርሱት እኛን አፈርሳችሁ ነው። አንተ ማን ነህ? አንተ ትፈርሳለህ። ብልጽግና ይፈርሳል። ሌላ ፓርቲ ይቀበልና አገር ይመራል። ሚኒሊክ ሲሞት እኮ አገር አልፈረሰም። ኃይለ ሥላሴ ጣይቱ ስትሞት አገር አልፈረሰም። ኃይለ ሥላሴ ሲሞት አገር አልፈረሰም። ልጅ ዮሐንስ ሲሞት አገር አልፈረሰም። መንግስቱ ኃይለ ማርያም ሲሸሽ አገር አልፈረሰም። መለስ ሲሞት አገር አልፈረሰም። ኃይለ ማርያም ሲወርድ አገር አልፈረሰም። አንተ ስትወርድ እንዴት አገር ይፈርሳል? what does it mean? who are you? ማን አንተ? ማንና ነው አገር የሚፈርሰው? ቀስ ብለህ እንደመጣ ላሽ ብለህ ውረድ። አንድ የተጨበረበረ ምርጫ እንኳን ማድረግ ያልቻልክ በሁለት ዓመት ውስጥ አልቻልክም። you cannot do anything. ወሬ ብቻ ተረት ብቻ። ስለዚህ አልቻልክም። ህዝባችንን ደግሞ ለበለጠ አደጋ አጋልጣል። አሁን በእስር ቤት በኮሮና ቫይረስ እየተጠቁ ጣቢያ ሞልቶ፣ ወይኒ ቤት ሞልቶ፣ ትምህርት ቤት ሞልቶ፣ የሰው መጋዘን ሞልቶ፣ የሰው መኖሪያ ቤት ውስጥ ነው ቄሮ እየታሰረ ያለው። ከ1 ሚሊዮን ወጣት በላይ ታስሯል በአሁኑ ሰዓት ባለም መረጃ። ያ ለምንም ቅድመ ሁኔታ እስክትፈታ ድረስ እንግዲህ ከቻልክ 50 ሚሊዮኑን ኦሮሞ አስረ በቃ ያኔ እኔ እንዴት ላንተ በቃ ሰላት ነወይቱል ፈርደር ሰላተል አሻግሬ እያልኩ ሰግዳለሁ። አንተን ካረክ አታረግም። ግን አስተግፍሩላህ አልዓዚም የሰው ያጣቱስ ሊከተይ ነው። ስለዚህ ይሄ ነው የዛሬው ጉዳያችን። ማንኛውም ታጋይ ወደ ትግል ሲገባ እየዘፈነ እየጨፈረ ሪምጎዲካ እያለ ነው የሚገባው። ወያኔ ድሮ ጫካ ያለች የአገር ሰው ሲሞትባት እንቦር ተጋዳላ የሚል ዘፈን ትከፍታለች። አታለቅስም። ወይል እንግዲህ አለ እንትና ትንሽ ነገር ነው የሰው ስም እንዳይጠፋኝ እንደዚህ ይዛለሁ። ወረቀት ከያዝኩ እንትን እንዳይላችሁ። ነጋጅርቱ ሰባ አከም ቀብሶን አከሚ በገጅራተኒ ሰገሌን ኮን ነጋ መደያዳ ነጋ መምኒ አየ አፋን ኦሮሞ ዳነናሳ ጥቆሼ አከዋኑኒ ለጋባያ ከስ አከዋኑኒ ገሄን ቀብነት ወሪ ያደን ወሪ አይኤምኤክስ ወሪ ሰሙቲ ጥቃን ጅጅሩ ኢሳኒፍ ዋጥቆ ደበርሱ በርባዴተኒ አከሱመስ መቃመንታ ክርስቲያናት ይኖሮኒ ጋፈቲ እኙማ ከቲፍ ጋፈቲ ዋጀቱ አት ክርስቲያና ምቴዳኒ ወሪ አመንቲ አነመቀቡ በርባደኒስ ንጅጅሩ ይነጋመኒ ሰገለን ቋያየ ገለቶማ ሶ ኢሳኒፍ ጥቆ ኤርጋዳ በርሴን obbolota keenya warra deport godhamu dhugaa ta'u soba ta'uun beeku garuu yoo ta'es isa jedhu irratti immoo xiqqoo afaan keenyaan haasa'uu dandeenya. Kanuma mata dureen isaa jechuukooti. ያ ኢትዮጵያውያን እንዴት ናችሁ? አማርኛ የምትሰሙት ዛሬ ትንሽ መልእክትም አለኝ እንደዚህ እንድንነጋገር ነው። ስለ አባይን በተመለከተም ነው። ደስ ብሎናል። ምክንያቱም የሁላችንም ላብ አለበት፣ የሁላችንም ዕውቀት አለበት። ሁሉም የየራሱ ድርሻ አለው። ሁሉም ምናልባት ድርሻ ካለው በላይ የሌላቸው ናቸው። እንትኑ ያው ይታወቃል። ድርሻ የሌላቸው ቀደም ብሎ የሚለው አሉ። ለነሱም ነው ትንሽ የፈለኩትና ለዛ ነው ሼር አድርጉና እኛም ድርሻ እንዳለን አሳውቀን እንድንተዋወቅ። ከዛ በፊት አንድ ከወንድሜ ጋር የተስማማሁበትና ለእናንተም ላቀርብ የተስማማሁበት ነገር ነው። ሀገር ማለት ህዝብ ነው። ህዝብ ማለት ደግሞ ሀገር ነው። በዚህ ሀገር ውስጥ ገበሬ ዘርቶ የማያጭድበት፣ እናት ልጇን ሸኝታ የማትቀበልበት፣ ተማሪ ተምሮ የማይመረቅበት
ይሄ ህዝብ የምንለው ወጥቶ መመለሱን እንኳን እርግጠኛ የማይሆንበት የማይመለስበት በዚህ ሀገር ውስጥ ወንዝ መገደብ አይደለም ከያንዳንዳችን በራፍ ላይ ነዳጅ ቢፈልቅ ቢገኝ ለሰላምና ለብልጽግና ዋስትና አይሆንም አይደለም ዋስትና አይሆንም በፍጹም ዋስትና ሊሆን አይችልም ምክንያቱም ካየናቸው ሀገሮች ምሳሌ መውሰድ እንችላለን እንደነ ደቡብ ሱዳን ሶሪያ የመን ሊቢያ የመሳሰሉትና ሌሎችንም የምታቋቸው ሀገሮች አሉ ለምሳሌ ከዛ ውስጥ መውሰድ እንችላለን በዚህ ጋር ከሱም የሚቀድም አለ ብዬ ነው ማምነው እንደኔ ማለት ነው ስለዚህ ከዚህ ከወንዙ ከመገደብ እውነት ነው ደስ ይላል ለውጥ ሀገራችን አይደለች እንዴ የኛ አይደለች እንዴ ደስ ይላል ግን ከሱ በፊት እኩልነትን ባማከለ ፍትህና ሰብአዊን የሰው ልጅ ሰብአዊዎች መብቱ የሚከበርበትን ሀገር ብንገነባ እሱን ለመገንባት ብንሯሯጥ ነገሮችን ሁኔታዎችን ብናመቻች ሳይረፍድ እሱን ብናደርግ ሚሻልና ሚሻል ይመስለኛል መጀመሪያ ሀገራችንን ብንገነባ አሁን ባለበት ግን ሀገራችን ወዴት እንደምትሄድና እየሄደች እንዳለ ለመገመትም አያቅተንም በዚህ በማያያዝ አንዴ ስለ አባይ ወንዝ ደግሞ የሆነ ኦሮሞን ባይተዋር ለማድረግ የሚፈልጉ የሆነ አእምሯቸው ጥቃቅን የሆነ ያው በራሳቸው ሌቭል ስለሚያዩ በራሳቸው አእምሮ ወይ ደግሞ በራሳቸው በራሳቸው ከፍታ ነው የሚያዩትና በዚህ በአባይ ውስጥ ኦሮሞን እንደ ባይተዋር ለማየት የሚፈልጉ አሉ ግን በጣም የሚገርመው ማለት ነው ከአባይ ውስጥ ድርሻ ያላቸው ደግሞ ኦሮሞ ልጆች ናቸው የዚህ የታላቅ ህዝብ ልጆች ናቸው ለምሳሌ ላንሳላችሁ ስማቸው እንዳይጠፋኝ ነው እንዳልሳሳት ስለያስኩኝ ነው የኢንጂነር ስመኛው አስተዋጽኦ ጨምሮ እና ሌሎችንም ጨምሮ ማለት ነው የውሃ ሚኒስቴር ዶክተር ኢንጂነር ስለሺ በቀለ ሀገሪቱን ወክሎ ማለት ነው በአለም በማህበረሰብ ዘንድ ስለ አባይ የሚሟገትና ስራውን እስከ ዛሬ ላገባደደው ለግብ ያደረሰው አንዱ ይሄ ሰው ነው የውሃ ሚኒስቴር ዶክተር ኢንጂነር ስለሺ በቀለ ይባላሉ ከአባይ ውስጥ ድርሻ ያላቸው እኚ ናቸው እንግዲህ እኚ ከአባይ ውስጥ ትልቁ ሚና የተጫወቱት ናቸው እውነት ለመናገር ማለት ነው የዚህ የታላቁ ህዝብ ልጅ ነው ይሄ ሰው ማለት ሁለተኛው ሰው ደግሞ ኢንጂነር ስመኛው ህይወቱን ነኝ በግፈኞች ከተነጠቀ በኋላ አላፊነቱን ተቀብሎ የአባይን ግድብ ከግብ ያደረሰው ደግሞ ኢንጂነር ክፍሌ ሆሮ ይባላል አይደለ መታቋላችሁ ግን እውነት መናገር ደግሞ ያንቃል እስካሁንም እውነትን ላለመጋፈጥ ነው የኦሮሞን እውነት ላለማውጣት ነው እንጂ ኦሮሞ ክፉ ሆኖ አይደለም ጠላት ሆኖ አይደለም እያወቃችሁ ሌላው ሲጮህ አብሮ ምንድነው ብሎ ነው የሚጮኸው ምንድነው ወዴት ነው እንዴት ነው አይልም ጮት ስለሰማ ብቻ ሄዶ ይጮሃል ያው መስሎ አዳሪ ማለት ነው ከዛ ውጪ ግን የነኚ ድርሻ አለበት ሌላው ስማቸውን ከይቅርታ ጋር ፖስት አድርጋቸው ነበር የተወሰነ ሰዎች ሙስሊሞች ትልቅ ድርሻ ያላቸው በአረብኛ ቋንቋ ትልቁ ሚና ሲጫወቱ የነበሩት ሙስሊሞች ናቸው አይደለም በጣም ትልቅ ሚና ተሰርተዋል እግዚአብሔር ይባርካቸው የኡነት ሙስሊሞችን አገዛዝ ላይ ነው መንፈራንጆ ጥቅማቸው እንወዳለን አይደለም ስለ ኡነት ማለት ነው አዎ እንወዳለን ጥቅም ላይ ተቀልዳለህ እንዴ የቱን ፍጩ ዱቄቱን አምጪው ነው እንጂ እንወዳለን
ለህዝብም ደግሞ የሚሟገት ለመብቱም ደግሞ የሚሟገት ለኦሮሞ ህዝብ ነፃነት ደግሞ የሚሟገት ከሚሟገቱት ውስጥም አንዱ ጀዋርም ደግሞ ሙስሊም ነው አይገርምም ስንት ጎበዝ ሙስሊሞች አሉ ስንት መስዋዕት የሚያረጉ ሙስሊሞች አሉ እነሱም ሙስሊሞች ናቸው የአባይንም ግድብ ትልቁ ሚና የተጫወቱትም ሙስሊሞች አሉ እዚህም ደግሞ ስለ ነፃነቱ ስለ ህዝቡ ውኡ የሚለው ደግሞ የሚሟገተው እስከ ህይወቱን እስከ መስጠት ድረስ የደረሰ አሜሪካ ሀገር ቁጭ ብሎ ማንንም ሰው ሊነካው የማይችልበት መብቱን አስከብሮ የተማረ መቀመጥ ይችላል ነፃነት ግን እስከ መስዋዕት ያደርሳል ለዛ ነው ወደ ሀገሩ የተመለሰው ጀዋር እስላሙ ማለት ነው ለምን ስለ እስልምና መጣሽ ልትሉ ትችላላችሁ ስለ አባ ያለንን ድርሻ ከነገርኳችሁ በኋላ ደግሞ ስለ እስላም ሃይማኖት ልምጣላችሁ አንዳንድ ከክርስትና ጋር የምታያይዙት ከሃይማኖት ጋር ከእምነት ጋር የምታያይዙት የኦሮሞን ትግል ለማዳከም ቤተክርስቲያን የምትጠቀሙ ወይ ክርስትናን የምትጠቀሙ ሰዎች አላችሁ ለእናንተ መልስ አለኝ በራሴ አቅም ማለት ነው በራሴ አቅም አንዳንድ በጣም ነው የሚያሳዝነው ኦሮሞ የሃይማኖት ችግር የለበትም በሱ ንክኪ በፍጹም ልክ የብሔር እንደሌለበት ማለት ነው የሃይማኖት ችግር የለበትም ግን በነገራችን ላይ አንድ ጊዜ የሆነ ባለስልጣን ታስረው ነበር ተሰደው ነበር ከሀገር ቤትና ባለስልጣን ናቸው ትልቅ ስልጣን የነበራቸው ናቸውና ምን አሉ የሆነ ኢንተርቪው ላይ የምታውቁ ሰዎች ልታግዙኝ ትችላላችሁ አካሄዳችን አሉ በመንግስት ሲካሄድ ህዝቡ ወደ መንግስት ላይ ተጽዕኖ እያመጣ ሲመጣ የሚጠቀሙት ሲስተም ሃይማኖትን ከሃይማኖት ጋር ማጋጨት ወይ ደግሞ ብሔርን ከብሔር ጋር የማጋጨት ስራቸው ነው አካሄድ ነው ይሄ ከዛ ሰው ወደ እምነት ወደ ሃይማኖት ወደዛ ሲዞር መንግስት እድሜውን ያራዝማል ነገሮችን እንደሚያደርገው ያደርጋል የነሱ አካሄድ ነው አሁንም እሷ ነገር እየመጣች ነው በሃይማኖቶች መሃል ቢዚ የማድረግ አሁን ኦሮሞ ድሮን ፈዞ አያውቅም ወንድም የኦሮሞ ሁሌ እንደነቃ ነው ይብላይ ላንተ ይብላይ ለነገህ ከትግል ነፃ አልሆነም ከኦሮሞ ላይ ሞት ቆሞ አያውቅም እስካሁን ማለት ነው ያጫሉ ሞት መጣና ከሀገር አልፎ ዓለምን አናጋ እንጂ ከጉጂ ከቦረና ከሐረር ከወለጋ ሞት አልቆመም እኮ እስካሁን አልቆመም እናንተ አጥያተኛ አርጋችሁ እንዴት የምትሉ ሰዎች ሞት እኮ አልቆመም ሞቶ አያውቅም ከኦሮሞ ላይ ለነፃነቱ ማለት ነው ግን በእንደዚህ ከሃይማኖት ጋር የምታያይዙት እነዛ እየሞቱ ያሉ ሰዎች አትግደሉም ብሎ ህዝቡ ሰልፍ ሲወጣ ከመንግስት ጋር ሲሟገት እናት ልጄን አትግደሉብኝ ብላ ስትወጣ ተማሪው ወንድሞቻችን አትግደሉ ነፃነታችንን ስጡ ብሎ ሲሟገት እናንተ እንደ ኃጢያት ነው የምታዩት ክርስቲያን እንባዮች በእናንተ አጀንዳ ይዛችሁ የምትቀርቡት አጀንዳ የጽድቅ ነው ሌላው ደግሞ የኃጢያተኛ ነው በቃ የኃጢያት ነው ሌላው እውነት ክርስትና ማለት ምን ማለት ነው እውነት ማለት እኮ ነው አይደለ እውነት ማለት ነው ክርስትና እውነት ከሆነ ስለ ኦሮሞ እውነት አንተ እውነት ተቆርቆረህ አይተሃል ይሄን ያህል አመት ህዝቧን ልጆቿን ሁሉ ነገሯን ስታጣ እስቲ ለኦሮሚያ እንጸልይ ብላችሁ ታውቃላችሁ በየቸርቻችሁ ወገኖች ለራሳችሁ መልስ ስጡ ለአእምሮአችሁ መልስ ስጡ ለኔ አይደለም እኔም ማቀውን አውቃለሁ ወደዛ ስለ ፖለቲካ ስለምንም አንተ ክርስቲያን ነህ አይደለ አንቺ ክርስቲያን ነሽ በቃ እግዚአብሔር ሰው ነሽ ክፉ አይነካሽም ክፉ አትነኪም አትናገሪም ምኑ ላይ ነው ለተጨቆነው ፍትህን ካልጸለሽ ታይ ከሰው ጋር መሟገቱን ታዩ በየቤተ ክርስቲያኑ ማለት ነው እንደ አጀንዳ እንኳን ታይዞ ጾም ጸሎት ለኦሮሚያ ሀገር ለኦሮሞ ህዝብ ተብሎ ጸሎት ተደርጎ ያውቃል የኦሮሞ ህዝብም ደግሞ እኮ በሚያመልከው ቸርች ራሱ አይጠይቅም ኦሮሞ እኮ በኢየሱስ ሚደንቅ እኮ የእውነት የሚደንቅ በቃ ራሱን ችሎ በሃይማኖትም በእምነትም እንኳን ጸልዩልን ብሎ በሚያመልከው ቸርች እንኳን አጀንዳ እንኳን አያስይዝም በመንፈሳዊም በዓለማዊም የማንንም እርዳታ አይጠይቅም ራሱን ችሎ እውነት
እኔ ከእንደዚህ አይነት ህዝብ መፈጠሬን ክብር ለእግዚአብሔር በእውነት በጣም ነው ደስ የሚለኝ ራሱን ችሎ በዚሁ አርፎ በተቀመጠ ነው እንግዲህ የሚመጡት መጥተው ይነካኩታል ለራሳቸው ሲያቃጥላቸው ደግሞ ወደኛ አይን ማፍጣጥ ነው ምን አረገ ኦሮሞ ከክርስትና ጋር ለምን ታያይዘዋል የጃዋር ትግል መስጊድ ሊሰራ አይደለም አሉ ኢትዮጵያ የሁሉም ናት አይደለም የክርስቲያንም የእስላምም ናት ሁሉም መስጊድ አለ ቤተክርስቲያን ግራና ቀኝ አለ ምን ጠፋ ቢገዛስ ሀገር አይደለም ዓለም ለምን አይገዛም እስላም ጥያቄን ከመለሰልኝ ስንት ጅብ አልገዛንም እንዴ ክርስቲያን ብለን እኮ ደስ ብሎን እልልብ ያልነው እኮ ነው ዛሬ እያረደን ያለው ዛሬ በፈጥኖ በመናምን እንደዚህ ሀገር ቤት እኮ እየደፋ ያለው ካልነኩ እንጂ አይገባህም ካልተተኮሰብህ እንጂ አይገባህም ወንድምህ ሲሞት እንጂ አይገባህም አንተ ማስረዳት ይከብዳል እናንተ ማስረዳት ይከብዳል አፋችሁን ዝጉና አእምሯችሁን ክፈቱ ስለ እውነት ከኖራችሁ ህይወት የማስመሰል ክርስትና የማስመሰል አይደለም ዓለማዊ ማስመሰል መኖር ትችላለህ በቃ ይሁንም ምን ብለህ በእምነት ግን በክርስትና እውነት እኔ ክርስቲያን ነኝ ካልክ አስመስለ ማንን ነው የምታስመስለው የሰማዩን እንዴት አርገ ነው የምታስመስለው ለምን ታያይዛላችሁ አውቃችሁ አንቺ ጃዋርን የምትደግፊው እስላም እንዲገዛ ነው እንዴ ብለሻልሽው ሙዬ የኔ ቆንጆ ሺ አመት ይግዛኝ ጥያቄን ከመለሰ የኦሮሞን ጥያቄ ከመለሰ እስካሁን ከተሾሙት ከገዙት ውስጥ ለኦሮሞ የተመረጠ መንግስትም እኔ አላየሁም ከታሪክም ከቅድማያቶችም ከአያቴም ከአባቴም ከኔም ጀምሮ በዚህ እድሜ አላየሁም እኔ ሌላ አጀንዳ ይዛችሁ አትምጡ ምክንያቱም ነግባኔ ነው እኛ ምንም ችግር የለብንም አሁን ይሄ የፌስቡክ ጩኸት ምናምን እንዲሁ አላዋቂም ወይ ደግሞ አልሰማን መናቃለ ለማለት ነው የምንነጋገረው እንጂ ሞያ በልብ ነው ኦሮሞ ስራ ላይ ነው ድሮም ነበረበት ትናንትም ነበረበት ዛሬም ነገም ይቀጥልበታል አለቀ ምንም አዲስ ነገር ብሎ እንደዚህ አርጋሽ መድምሮ የሚያስቀምጠን ነገር የለም ከሃይማኖት ጋር አታገናኙት ከእምነት ጋር አታገናኙት እስላምም ሆኖ እኮ ጃዋርን የማይደግፍ እኮ ይኖራል ሐሳቡን ነው እንጂ የማይደግፈው እስልምናውን ወይ ክርስትናውን አይደለም ሐሳቡን ነው ያንን ነው አንዳንድ ትንሽ አምሯችሁ እንትን ያለ ሰው ኔጌቲቭ የሆናችሁ ሰው ያን የኦሮሞን ችግር ብታቆት ኖሮ ኦሮሞ እኮ ኢፍታዊ በሆነ መልኩ እኮ ማንንም ቤት ገብቶ ወይ ማንንም ሀገር ገብቶ እኮ ሰው ነክቶ አያውቅም ሰው ገሎ አያውቅም ቁጭ በመሬቱ ያም ሲመጣ በመሬቱ በመድሩ ትግሉም ባለፈውም ብያለሁ በጣም ኢሞሽናል ሆኜ ያየዋቸውን ሰዎች ስላየው ነው በሰልፍ ወጥተው ነው መሰለና የሚናገሩት ቃላት አሳዝነውኝ ነው ያ ነው እና ከክርስትና ጋር አታያይዙት በነገራችን ላይ መጋብዛው ፓስተርም ነበረ አንድ ዘማሪም ነበረ እኔ ነኝ እቺ የላይቫን ነገር ብዙም አላቃትም ግን አልተገናኘንም ሰዓታችን ስለ ሚለያይ ማለት ነው እንጂ ክርስቲያን ነባዮችና ማንነትሽን ታዩ በቃ ለእግዚአብሔር ስጪውና ምትለኝ ትናንትና ኦሮሞ ሲገደል ሲረሸን ማለት ነው መሬ እስቲ እግዚአብሔር ያጽናሽ በቃኛ በጸሎት ምን ደግፍሻል ያለኝ የለም ማንንም ኦሮሞ አላላችሁም ዛሬ ግን ለምን ጃዋር ብቻ አይደለም ጃዋር እኮ ትናንትና ነው የታሰረ እድሜ ልክ ስንት ፕሮፌሰር እስር ቤት ምን እንደሚባል ታውቃላችሁ ኢትዮጵያ ውስጥ የኦሮሞ ዩኒቨርሲቲ ነው የሚባለው ስንት ምሁራን ግን እዛም አይቀመጡም ያነባሉ ይጽፋሉ እዛ ውስጥ የታሰሩትን አስተምረው ብሔር ጎሳ ሳይለዩ አስተምረው ለሌላ ዕውቀት አድርገው ያወጣቸዋል ከዛ ውስጥ እስረኞችን ጠይቋቸው እስቲ የትም አይቀመጥም እኮ ይሄ የኦሮሞ ምሁር ታስሮም እንኳን አይቀመጥም የኡነት ግን ስለማንተዋወቅ እንትኑን ብቻ ነው የምንይዘው ይሄ በቃ የመሰለንን ትናንትና ያ ሁሉ 2 አመት 3 አመት በፊት የነበረው ያ ቄሮስ እያለቀ ከግብ ሲደርስ ላለቁት
የዝክር ነው የሚባል አይደለ የዝክር ፕሮግራም አልነበራችሁም ለተሾመው ግን የምስጋና ፕሮግራም ነበራችሁ አየ የትም ፍጩ ዱቄቱን አምጪው ነው ነገሩ የምስጋና በየቦታው እንጂ ህይወታቸው ላለፈው መስዋዕት ላደረጉት የህሊና ጸሎት እንኳን ያው ኦሮሞ ስለሚያቅ ብቻ ነው እንጂ ሌሎች አድርጋቸዋል በፍጹም አራ አመጣጡን ራሱ አታቆትም አንዳንዶቹ ትናንትና ወይ በቃ ዛሬ ረብሻ ነው እንዴ ደጅ ያለው ብለ ይሄ ሲዲ ፊልም ለመከራየት የናቱን ሺቲ ለብሰህ ትሄዳለህ ፊልም ቤት 2-3 ፊልም ምናምን ደንዝዘታ ያለ ምን ስለ ሀገር አታቅማ ስለ ነፃነት አታቅማ በቃ የናት ሽሮ ብቻ ከምድጃ ላይ አይጥፋ አለቀ ሲርብት ተጣራለ ከዛ በኋላ ቴሌቪዥን ይፈረደበታል እስኪ ግን ፊልምህን ብር ነው 3 ብር ነው እሱን በቃ በ10 ብር ዘጭ አረክ ቁጭ አልክ በቃ ምክንያቱም ውጭ ረብሻ አለ ለውጥ ሲመጣ ግን አንደኛ ዘለህ የምስጋና ቀን ግን ያቆምኩ አንተ ነህ የምስጋና አረ ኮንሰርት ኦሮምናም ዲስኮ ለምን አንረዳዳም ለምን እንወሻሻለን ለምን እውነቱን ለማወቅ ለምን አትንቀሳቀሱም አእምሯችሁን ለምን አትከፍቱም ጆሮአችሁን ለምን አትከፍቱም ይሄው ነው ትንሽ ስለ ክርስቲያን ሌላ ጊዜ ደግሞ በሃይማኖት አባቶች ከነሱ ጋር ይጃቸው መጣለው ሌላው ነገር ስለ በዱባይ ሀገር እንደዚህ ሰላማዊ ሰልፍ ወጥተው ታሰሩ ዲፖርት ሊደረጉ ነው ይደረጉ አረብ ሀገር ማንን ነው ተመችቶት የሚኖረው የትኛው የስንቶቻችን እህቶች ከፎቅ ቢመቻቸው ነው እንዴ ግን ግድ ነው እንጀራ ነው በቃ ብትገባኮ ሀገሯ ነው አሁን የምትገባው አቃለው የሀገራችን ችግር ልትቸገር ትችላለች ብትገባ ግን ዞሮ ሀገሯ ነው የምትገባው ብትገባ ግን ይሄን ያህል እኔ በጣም ነው ያዘንኩት የእውነት ማለቴ እያንዳንዳችሁ እንደዚህ ፌስቡክ ላይ ያላችሁ እህቶች ስለ ስደት ታቃላችሁ ነፃነት ባለበት ሀገር ዩሮፕም ያላችሁ አሜሪካም ያላችሁ ሌላም ሀገር ያላችሁ ከኢትዮጵያ የማይሻል ሀገር አለ እንዴ እንደዚህ ጀነራል ደግሞ ስታስቡት ሰው ሀገር ውስጥ መቀመጥ አቅቶት እኮ በየኬንያ በኢጂፕት እንደዚህ ሱዳን ኡጋንዳ ምናምን የሚቀመጡ ስደተኞች አሉ እኮ ነፃነትን ፍለጋ ነው ሰላምን ፍለጋ ነው ዱባይ ሀገር ግን እንጀራን ፍለጋ ብቻ ነው የሚሄዱት በቃ እንጂ ነፃነት እንደሌለ ያቃሉ በፖለቲካ ሀገራችን የወጣ ነው ደግሞ ነፃነትን ፍለጋ ነው ከዱባይ በቃ እንደዚህ ሲሆን በቃ አለቀልሻ እንዴት ይባላል የስደትን ኑሮ አታቂውም እንዴ ማለቴ ለፖለቲካሽ ልክ ነው ወይኔ እንኳን አቢ ዳውን ተብሎ ወይ በነገራችን ላይ አቢ ዳውን እንዴት አቢ ዳውን ተባለ ተብሎ በቃ ታሰርሻ አዳሚ ሀገርሽ ገባሽ እንዴት ደስተኛ ትሆናላችሁ ነው የስደትን ኑሮ ያወቃችሁ እንዴት እንደሚኖር ያወቃችሁ ምኑን ያስደሰታችሁ አዎ አብይን ስለተናገረች እንኳን ሆነ እሺ ግን ምኑን ያስደሰተች መንከራተቷ መቸገሯ ብትገባስ ምን አዲስ ነገር አለ አንቺ ከሀገር ስትወጪ በስደት ይሄን ያህል ምን የተለየ ነገር አለ በርግጥ ልዩነቱ እንዳልኩኝ ነፃነት ነው አለቀ እንደውም አንድ ደግሞ ምንድነው አውሮፓ ያላችሁ ዳውን ያላችሁ ወየውላችሁ ወደ ሀገራችሁ አንቺ ነፃ ይሄን ያህል መሀይም ናችሁ እንዴ ይሄን ያድፍናችሁ እንዴ እንደዚህ ባዮችን ነው ምለው እንደዚህ ያላችሁ ሰዎች ይሄን ያህል የለም እንዴ ዝም ብላችሁ ነው ወይስ ዩቲዩብ ወይም ፌስቡክ ስለሆነ ነው የሚያዳምጣችሁ በእናንተ ሌቭል ብቻ ያለ ነው ትንሽ ከናንተ ከፍ ያለ አያያችሁም አይሰማችሁም ኢሮፕ ያላችሁ ወይኔ ተጠንቀቁ ዳውን ያላችሁ እንደ አረብ ሀገሮች ትገባላችሁ ምናምን ማን ነው የምታስፈራሩት አንድ ነገር ልንገራችሁ ታቃላችሁ የትናንትናውን ያለፋችሁበትን በየሄዳችሁበት ሀገር ስደተኛ ነኝ ብለ በፖለቲካ አይደል ኬዝህን የምትሰጠው ያኔ ስትሰጥ የምትጠየቀው እዚህ እስከነበርክበት ለምሳሌ ኢሮፕ ልውሰድላችሁ ኢሮፕ እዚህ ሀገር እስከነበርክበት ድረስ ምን ስትሳተፍ ነበር ኦሮሞ ኮሚኒቲን ተገናኝታ አግኝታችኋል ኮንታክት አርጋር ይቅርታ ስትጠየቅ ማለት ነው ኬዝህን እዚህ ሀገር ኬዝህን ስትጠየቅ ከምትጠየቃቸው ጥያቄዎች እዚህ ሀገር እጅ ከሰጠ ጊዜ ጀምሮ
የኦሮሞ ፈረንጁ ነው የሚጠይቀ ኬዝን ስትጀምር የኦሮሞ ኮሚኒቲ ፈልገህ አግኝተሃል ምክንያቱም ኦሮሞ ነኝ ብለህና በፖለቲካ ኬዝ ይሰጠኸው ስለዚህ ይሄንን ጥያቄ ይጠይቀሃል ኦኬ የተቃውሞ ሰልፍ ነበር የኦሮሞ በኢትዮጵያ መንግስት ላይ ተሳትፈሃል የታል ፊልም የታል ፎቶ ተብለህ ነው የምትጠየቀው እሱ ነው ያንተ ምንድነው ይባል ዶክመንት ያንተ ምስክር እሱ ወረቀት ነው ወይ ፎቶ ነው አው ተሳትፈያለሁ የኢትዮጵያ መንግስት ተቃውሞ ያለው ህዝቤን የጨረሰውን ይሄ ገዳዩን ብሎ ያኔ እነሱ ያቃሉ መቼ ሰልፍ እንደተወጣ የሱን ስራ ያቃሉ ሁሉን ነገር ጠንቅቀው ያቃሉ በጣም ነው የሚጠቅመው ለስደተኞች ለኦሮሞዎች እንኳን ኦሮሞንም ብለው እንኳን ኬዛቸው ለሚሰጡት በጣም ነው የሚጠቅመው ገዳዩን መንግስት መቃወን በጣም በአለም ላይ I don't know ከአንቺ ካለሽበት መንደር አላቅም እንጂ በአለም ላይ ተቀባይነት አለና ያለ ምክንያት ነው ይሄ ሁሉ ሰው የሚጮኸው ወይስ ወረቀት ያለው ብቻ ነው ሁሉም ድምጽ ይሰጣል ሁሉም ይደመጣል ሁሉም ይሰማል ግን ምንም በቃ እንደ ማህይም የተሰበሰበበት ይመስል በራሳችሁ ሌቭል ሰውን ይያያችሁ በራሳችሁ ምንድነው ይባላል በራሳችሁ ደረጃ ሰውን እየሰፈራችሁ ኢሮፕ ያላችሁ አሜሪካ ያላችሁ ወረቀት የሌላችሁ አረ ሂዱ ያላችሁም የሌላ ባይኖርሽስ ደሞ ስለ እውነት ሂደሽ ብትጮይ ስለ እውነት ብትናገሪስ አሁን ነኝ ከአረብ ሀገር የተባሉት ማለት ነው የእውነት እንደነሱ እድለኛ የለም ምክንያቱም ዝም ብለው ተጠርዘው የሚገቡ የሉም የሄዱበትን ዓላማ ሳይሳካላቸው ሞተው የሚመለሱ የሉም ያለ ምንም ተንከራተው ደግሞ የሚቀሩ የሉም ተንከራተው በየዝሙት በየቡና ቤቱ የሚቀሩት የሉም ግራ ገብቷቸው ታዲያ ወደ ሀገርሽ ብትገቢ ምን ችግር አለው ቢገቡ ምን ችግር አለው በነገራችን ላይ እዚህ ላይ ያላችሁ እውነት ከሆነና ዲፖርት ከተደረጉ ይሄ ፈንድሚ የሚባለውን ነገር በውስጥም ከተወሰኑ ሰዎች ጋር አውርተናል እሱ ላይ እንስራላቸው ሊያገኙ ነው የሄዱት አሁንም ምንም አይሆኑም የኦሮሞ ህዝብ ይያለ የኦሮሞ ልጅ ምንም አይሆንም ዛሬ ሊቸግረው ይችላል ነገን ግን አይደግምም ይግባ ሀገሩ እኮ ነው የገባው ይሄን ያህል የት የተሰደደ መሰለ ይታሰራ በማንነቷ ጮሃ ለማንነቷ ብላ እኮ ነው የታሰረችው ገብቶሻል ዛሬ ላይ የታሰሩት በኦሮሞነት ከታሰሩት ጋር እኮ ነው እሷም የራሷን ድርሻ የተወጣችው ብትታሰርስ ታሪክ ሰርታ ነው ይሄን ያህል እንትን አድርገን ማየት የለብንም መደገፍ መብታችሁ ነው ባይዘው እንትና ዶክተር አብይ መደገፍ መብታችሁ ነው መብታት እኛም መንቀፍ መብታችን ነው የኦሮሞ ምሁራን ለኦሮሞ የቆመን ሁሉ ለቆመ ሁሉ መደገፍ መብታችን ነው እናንተ ደግሞ መንቀፍ መብታችሁ ነው ግን እኔ ነኝ የማቀልሽ እኔ በሄድኩበት ሂጂ የምትሉ ኢትዮጵያውያን ገደል ግቡ እንደዚህ አስተሳሰብ ያላችሁ ሰዎች ካላችሁ ከነምናምናችሁ ገደል ግቡ ከነ ችግሬ ከነ ድካሜ ነው እኔን ማቀፍ እንጂ አይ እኛን ትክክል የምናቀው ስለዚህ በዚህ ነው መሄድ ያለባችሁ ብለ እጄን ይዘህ ልትመራኝ የምትፈልግ ኢትዮጵያዊ ከፊቴ ላይ ዞር በል የኔን ነገር እኔ ነኝ የማቀው የራስህን ነገር አንተ ነው የምታቀው የኔ መንገድ ካልተመቸ የራስ ጉዳይ ያንተ መንገድ ካልተመቸኝ የራሴ ጉዳይ እንጂ እኔ ነኝ የማቀልሽ ብለ ልትጎትተኝ አትሞክር 3 ወር 4 ወር እኮ አይቀራችሁም እናንተ አሁን በእኛ ላይ ያያችሁ አሁን እንደዚህ እንትን ያለው ሩቅ መሰላችሁ ነገ የያንዳንዳችሁን ቤት ሲያንኳኳ ታያላችሁ ያኔ ይገባቸዋል በምን እንደምትገናኙ ከአብይ ጋር I don't know ምናልባት በባንዲራው ውለታማ አለበት አብይማ ውለታ አለበት ስለ ባንዲራማ ውለታ አለበት እቺን መላጣ ባንዲራማ ኢትዮጵያ ካላደረገ ሞታችኋል እናንተ እውነት ውለታው እንደዚህማ ብላችሁ በሷማ እናንተን ካላካካሰ አብይማ ውለታ በሊታል እንዳይሆን እሷ ላይ ስሩበት ባይሆን እና እኛ የኢትዮጵያ ባንዲራ ነው መላጣም ሆነ ጎፈሬ የኢትዮጵያ ባንዲራ ነው ያው የጸደቀውን ዓለም ላይ ያለውን ወይ ደግሞ የሚታወቀውን እንጂ ስለያዘን አይደለም በነገራችን ላይ የኛ ባንዲራ የኦሮሞ ባንዲራ የትግል ባንዲራ ነው የትግል ነው እሱ የትግል ነው የኢትዮጵያ ባንዲራ ደግሞ የኢትዮጵያ ባንዲራ ነው
አንዳንድ የተምታታባችሁ ሰዎች አላችሁ anyway መልእክቴ ይሄን ይመስላል ስለሰማችሁኝ አመሰግናለሁ ከአባይም ውስጥም እንደሌለን ክርስትናና እስልምናንም ያመጣችሁ ማንነታችን ላይ ተጽኖ ለማድረግ ለምትፈልጉት ነው መልእክቴ ይሄው ነው አሁን ደግሞ ወደ ኦሮሞ ልመለስ መጨረሻ ላይ ግን ማሳረጊያ አብይ must go down አብይ thank you በእውነት በጣም ነው የምወዳችሁ ስለሰማችሁኝ አማርኛ ተናጋሪዎች ወደ ኦሮምኛዎቼ ልመለስ ቆሞ አከም ጅርቱ ፈያ ከሰኒ ኤርጋ ደበርሱ ዋን ነረጅሩ ፊዳ ኦቦሎታ ወረ ዋይ ህሪ ሞርሚ ህሪ ደነጋ ከናን ወረው በሜፊ ወሪ ረቶጀቹ ደንዴሰኒ ወሪ ፈንድሚ ከን ጎ ፈንድሚ ከና ረቶጀዳፊ ቁልቁሌ ፈዳት እስንቱ ቤካ አካታሳ ነሞኒ ቤተን ነገር ጋርቱ ኬሳኒ ሳሳቱሬ ረካቹን ቀበን አሂዳማኒ ያ አሂዳማን ረኮን ቀበን እንዱማት ሂዳም ሴናው ጀተኒ ሂዳማኒ ሂዳሙ ሳኒ ገመዴቱን ተይ ሴናው ጀተኒ ሂዳማኒ ከናፊ ኢሳኒን ጀጀቤሱኒ ቀብና ኦቦሌቲኑ ኦቦሎኒኑ ዳጋ ጅርተኒ ሶሪ ቢያ ረባ ጅርተኒ ኬሳኒስ ኑ ቁነማቲ namoota wajjin haalatti gofandimi kana gochuu fi dandeenyu irratti haasofna hamilee isaanii jajjabeessinaani kanuma ergaan konni arra guyyaa biraa moolitti deebina በነገራችን ላይ የቢሊሱማ ድንቁ ነፍጠኛን hinjilu የሚለው አላየውም ነበር እንትኑን ይሄ ያወጣው ሙዚቃ አላየውም ነበር እኔ ፌስቡክ ትንሽ ቆይቼ ነው መገባውና ከዚያ የሆነ ሰው ስክሪንሾት አርጎ ላከልኝ እና ምንድነው ወንዱ ጂጂ ኪያ ነው ምናምን ሲል which ልጅ ደግሞ ዘፈና ወጣች ሰርፕራይዝ ልታረጋነ እሷ ነገር ሁሌ ቦምብ ነው ምናምን ብዬ ጂጂ ኪያ በነገራችን ላይ ከሰማሽ በጣም ነው አድናቂሽ ነኝ ላንቺ የሰጣውን ጉልበት በእውነት ለሁላችንም ሚስት አንቺ ውስጥ ያለው ምናልባት በስድብ ለሚገባቸው በስድብ ስለምታስረጃቸው ምንም ውስጥሽ ያለውን ነገር አያውቁም ይዘሽ የምትመጫቸው ቦምቦች ግን ያቃሉ በጣም ጠንካራ ነገር ነው ይዘሽ የምትመጪው እና ይሄን የቢሊሱማን ድንቁ ክሊፕ ሰዎች ናቸው ሌሎች ፈርተው ወንዱ ጂጂ ኪያ ነው ምናምን ብለው እንትን አርገዋል መሰለኝ እኔ ደግሞ ጂጂ ኪያ ዘፈን ያወጣሽ መስሎኝ ዋት ቢየሳይ ከጎኑ ደግሞ ቢሊሱማ አቀዋለው ልጅን እንተዋወቃለን አዲስ አውጥቶ ነው ግን ጂጂ ኪያ ምንድነው ወይስ ሊፕሲንግ ሰርታ ነው በሱ ሙዚቃ ብዬ ስከፍታ ምን ቢሆን ጥሩ ነው ናፈረማ